ቦርሳውን እንደዚህ ይዛ ከሆነ ቀበል አድርጎ ቴብል ላይ ያደርገዋል። ተንበርከኪ ለወዲያው እስቲ እዚህ ጋር ተንበርከኪ ዛሬ ጌታ ዘመንሽን ይቀይራል አሜን እያለ እንባቸው አብዛኛው ሴቶች ዱብ ዱብ እያለ ነው የሚንበረከኩት። በፍርሃት በመንቀጥቀጥ ነው የሚሆኑት። ከዛ በኋላ ላይዋ ላይ መጽሐፍ ቅዱስ ያደርጋል፣ ይይዛታል። እዛው ቀና የለም በጌታ በኢየሱስ እንደዚህ ምናምን በቃ ይሄ ጸሎት የሚባለው ነገር ይሄ ለሰው የሚነገረው ነገር ከውስጣቸው ወጥቶ አያልቅም። እንደዚህ ትሆኛለሽ እንደዚህ 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 ይላል። እውነቴን እኮ ነው የምልህ። እንዲህ ሲል ያኛው ልጅ አንደኛው አጠገቡ ያለው ነብይ የተብየው ቦርሳ ውስጥ ገብቶ ፓስፖርት ያነሳል፣ መታወቂያ ያነሳል። መታወቂያ ከተነሳ ባይዘው በጣም አሪፍ ነው። መታወቂያ ላይ ስም ከናያት አለ፣ የእናት ስም አለ፣ የትውልድ ስፍራ አለ፣ የተወለድክበት ቀን አለ፣ ሙሉ ስልክ ቁጥር አለ፣ የአደጋ ጊዜ ተጠሪያ አለ። ይሄን ግን እንዴት አወቃንተ? እንዴት እርግጠኛ ሆንክ? መታወቂያ ላይ እንዳለ አሁን ያልከውን ነገር ለምሳሌ ተንበርከኪ ተብላ እንደ ይሄን አብረን እኮ ነው የምንሰራው እኮ ይሄን እኮ አብረን ነው የምንሰራው። የኔ ቪዲዮ ላይ ተሽወለ እንዴ ይንበረከካል። እኔ መጀመሪያ ደነገጥኩኝ። ከዛ በኋላ በቃ እንደዚህ ነው ምናምን አሉ። እሺ ብዬ አያለሁ። ከዛ ፎቶ ቷ ያደርጋል። እሷን አስወጥተው እየሳቀ ጌታኛን ካላከበረ ማንን ያከብራል ታዲያ እያለ ኢንፎርሜሽን ያነባል። ከዛ በኋላ ያነባል። ከዛ ይከፋፈላሉ። አንተ አያቷን ትጠራለህ፣ አንተ አባቷን እንደዚህ ምናምን ይከፋፈላሉ። መከፋፈል እንደዚህ ሌላው ይመጣል። ስም በመያዝ አንደኛ አይረሱም። መቼም ቢሆን ስም አይረሱም መቼም። ከዛ በኋላ ሌላው ሰው ይገባል። የሆነ ከውጭ ነው የመጣሁት በቃ ነብዩን ሳላገኝ አልሄድም ምናምን የሚል ሰው ካለ ናግባ ወዲያው አስገብተው ይዘሉና ዛሬማ ሳትካፈል እንዳትሄድ ምናምን ይሉታል። እዛ እሺ። ከዛ በኋላ እንዲጸለይ የምትፈልገውን ነገር ያዝ ይባላል። ነቢያቶች የሚባሉ ቸርች አስተውላችኋል? ግን ፎቶ የሆነ ነገር ምናምን ዶክመንት ከዘይት ጋር ምናምን አድርገው እስቲ ዶክመንቶቻቸውን ወደ ላይ ከፍ አድርጉ ሲባል እሱ ነው ከፍ የሚያደርጉት። አሁን ያቺ ነገር ሲጸለይ የት ነው የምትቀመጠው? ተንበርከኩ ሲባሉ ኬፋ የት ነው የሚቀመጠው? በቃ ወንበር ላይ ነው አይደለ? አንደኛው አስጎንብሷል። እንደውም የሚያይ ከመሰላቸው እንደውም አይኑ ላይ ዘይት ያደርጋሉ። አውቀው እንደ ጸሎት አስመስለው አይኑ ላይ ዘይት አድርገው ድፍን አድርገው አይኑ ላይ ያንን ያነሳሉ። በአይኔ ያየሁትን ነው የምነግርሽ። በአይኔ ዘይት ለጸሎት ሳይሆን እንዳያይ ለመከላከያ አይኑ ውስጥ አምጥቶ ድፍት ያደርግበታል በእጁ። ያ የተቀባይ መስሎት ይዘላል። አሜን ይላል አንበርክኮ። ከዛ ቶሎ አንሳይል ያነሳል። ወደዛ ገስታ ውስጥ ሲገቡ ለጸሎት ኑ ይባላል። ለጸሎት ኑ ተብሎ እዛው ገስታ ውስጥ አዳራሽ ተሰርቷል። እዛ አዳራሽ ሲመጡ አዳራሽ ውስጥ ምንም ነገር ይዛችሁ ሳትመጡ ስልካችሁ ናችሁ ምንም ድምጽ አያስፈልግም ሙና ጸልዩ ነብይ ሊመጣ ነው ይባላል። ነብይ በቃ እንደ ትልቅ ነገር ተደርጎ ማለት ነው። ከዛ ሁሉ ነገር ጥለው ይመጣሉ አይደል? እዚህ እዛ ገብቶ ቶሎ ብሎ ከቦርሳ ቷ ያደርጋሉ። እንደዚሁ ባይኔ አብረን ነው ታዲያ። በግልጽ ቋንቋም እየተሰራ ያለውን ይህንን የመጋረጃ ጀርባ ድርሰት እንዲህ ብሎ ይገልጸዋል። እየተናገርኩ ነው እንግዲህ በግልጽ ማለት ነው። this is drama ፊልም። ለምሳሌ ፊልም ሲቀረጽ ስክሪፕት ተጽፎ ተተውኖ ተቀናብሮ እንደሚቀርብ ልክ እንደዛ ይሄ ቲያትር አለ አይደል? የመድረክ ላይ ትወና ነው የሚደረገው። አብረን ያደረግነው ከነሱ ጋር ከስቴጅ በስተጀርባ ነው ትወናው የሚያልቀው። እዛው እንትን ፐርፎርም ነው የምታደርገው። ገብቷል አይደል? እንደዚህ አይነት ነገር እንግዲህ ቅድም የአየር ስብሰባው የሚባለው ነገር የሁለታችሁንም ልብ ነክቶታል። እኔ በሰዓቱ ምን ፊል እንዳረኩ ደግሞ ብታውቁ በጣም ነው የሚገርመው። በቃ ምን ውስጥ እንደገባው በቃ ገብቷል አይደል? ሲኦል ራሱ እንደዚህ አይነት ኃጢያት ያለ አይመስለኝም። ውድ የቻናላችን ቤተሰቦች ይህንን ዝግጅት ወደ እናንተ ያደረስነው እየተሰራ ያለውን ድራማ ከራሳቸው ከተዋናያኑ አንደበት ሁላችንም ሰምተን በመረዳት በተዋህዶ እምነታችን እንድንጸና ለማሳሰብ ነው። በቀጣይ ከመጋረጃው በስተጀርባ ክፍል 5 ዝግጅታችን እስከምንገናኝ ድረስ ሰላም።